የህወሓት ሹማምንቱ ዘመናዊ ቅንጡ ቪላዎችና ህንፃዎች ነው። ጋዜጠኛ አርአያ ተስፋ ማርያም ነው የሚያስቀየን። በነገራችን ላይ ጋዜጠኛ አርአያ ተስፋ ማርያም ዛሬ እነዚህን ከኢትዮጵያ ህዝብ እና ከሀገር የተዘረፉ ሀብትና ንብረቶችን ዛሬ ላይ ሳይሆን ማጋለጥ የጀመረው ከ20 ዓመት በፊት ኢትዮጵያ ጋዜጣ ላይ ኢየሩሳሌም አርአያ በሚል የብዕር ስሙ ለህዝብ ሲያቀርብ ቆይቷል። ይህንንም እውነት በማጋፈጡና በማጋለጡ የነበረው ስርዓት ከፍተኛ የሆነ ድብደባ ፈጽሞበት እንግዲህ እሱም ከሞት ደርፎ ከፍተኛ መስዋዕትነት ከፍሎ ለስደት ተዳርጎ ነበረ። ዛሬ ጊዜው ፈቅዶ እንግዲህ ተመልሶ ማስረጃዎችን እያቀረበልን የሚገኘው በቀጣይ እንግዲህ የምንመለከተው ኢትዮጵያን ለመበታተን በከፍተኛ እንቅስቃሴ ውስጥ ይዋተቱ የሚገኙት ማለት ይቻላል። ምናልባት የነሱ ህልምና ቅዠት እንደማይሳካ ግልጽ ነው። ዋነኞቹ ዘራፊዎች እነ ጀነራል ምግበ ምን አይነት ቤት ይኖራሉ፣ ምን አይነት ዘመናዊ ህይወት ሲያሳልፉ ነበር የሚሉት እንመለከታለን። በቪዲዮአችን ውስጥ ብዙዎቻችሁ እንድታስተውሉት የምንፈልገው እነዚህ የትግራይን ህዝብ ከተጫነበት የመከራ መርግ እንዳይላቀቅ ዳግም ለጦርነት እየባዘኑ የሚገኙት ግለሰቦች፣ በጣም ጥቂት ግለሰቦች ይህንን በከፍተኛ ከህዝብ ገንዘብ ገና በማለዳው የዘረፉትን ገንዘብ ወደ ግል ጥቅማቸው አውለው በከፍተኛ ሁኔታ ለኢንተርናሽናል ድርጅቶች በብዙ ሺህ ዶላር እያከራዩ ገንዘብ ሲያጋብሱ መኖራቸውን ያረጋግጥልናል። አርአያ ተስፋ ማርያም ወደ ያዘጋጀው ቪዲዮ እንለፍ። በድጋሚ አብራችሁን ቆዩ። ፍራን ተመልካቾቻችን ቃል በገባነው መሰረት ዛሬ እዚህ ቦሌ መድኃኔዓለም እንገኛለን። ቦሌ መድኃኔዓለም የአራት ጄኔራሎች እዚህ አካባቢ መሬት በነፃ ወስደው ተቀራምተው ከኢትዮጵያ በተዘረፈ ሀብት የገነቡት ህንፃ ነው። ይሄኛው ህንፃ ብሌን ህንፃ ይባላል። ብሌን ህንፃ ማለት የወዲ አሸብር ተከላይ አሸብር የሚባለው ጄኔራል ዛሬ ጁንታውን ተቀላቅሎ በሰሜን እዝ ላይ ጥቃት ከፈጸሙትና በኢትዮጵያ ምድር ትግራይ ላይ መሽገው ጦርነት ከከፈቱት አንዱ ወዲ አሸብር ነው። የወዲ አሸብር ህንፃ ነው። ይሄ በሙስና የተገነባ በመሬት በነፃ ሁሉ ተወስዶ ማለት ነው። የሚገርመው ነገር ከጀርባ የጆቤ ህንፃ አለ፣ በዚህ በኩል የመኮንን የሚባል አለ፣ ከታች ደግሞ የምግበ ቤት አለ። ዛሬ ሁሉንም እያንዳንዱን ተራ በተራ እናያቸዋለን። ይህ ህንፃ አኖን ህንፃ ይባላል። የመኮንን ገብረ ማርያም ወይም ወዲ ኮቦል የሚባለው የሱ ህንፃ ነው። እንግዲህ ከወዲ አሸብር ጀርባ ማለት ነው። ይሄ እንግዲህ ዙሪያውን የምትመለከቱት በጣም ሰፊ ነው። በብዙ ሺህ ካሬ ሜትር ላይ የሰፈረ ነው። እንግዲህ ይሄን መሬት በነፃ ተወስዶ ከዚች ሀገር በተዘረፈ ሀብት እና ገንዘብ የተገነባ የሙስና ህንፃ ማለት ይቻላል። እና እንግዲህ እዚህ አካባቢ በብዛት ነው የወረሩት። እያንዳንዱን እናየዋለን። ይሄ ወዲ ኮቦል የሚባለው የሱ ህንፃ ነው። ይህ የምታዩት ቤት የምግበ ኃይሌ ወይም ጀነራል ምግበ ኃይሌ የህወሓቱ ጀነራል ቤት ነው። እንግዲህ G+1 ነው። እንዴት እንደተሰራ ተመልከቱት። ከኢትዮጵያ ህዝብና መንግስት ከኢትዮጵያ ህዝብ ንብረት በተዘረፈ ገንዘብ ነው ህንፃ የተሰራው ወይም የተገነባው የሙስና ቪላ ማለት ይቻላል። የሚገርመው ነገር ይህ ቤት በመንግስት ቁጥጥር ስር ሲውል ግቢ ውስጥ አዲስ ሐመር መኪና ተገኝታለች። ለሚመለከተው የህግ አካል ተወስዷል። እና እነ ምግበ እንግዲህ ዛሬ እነዚህን ቪላዎች ይዘው ነው እነዚህን ቪላዎች ለማስመለስ ነው የትግራይን ወጣት እያስጨረሱ ያሉት። ወደ ነበሩበት ንብረታቸውን፣ ገንዘባቸውን፣ ሀብታቸውን ለማስመለስ ዛሬም ድረስ ጦርነት ቀጥል፣ የትግራይ ወጣት ተነስ እያሉ ያሉት ለሶስተኛ ዙር እልቂት እያነሳሱ ያሉት። በነገራችን ላይ በዚህ ከዘረፋው በተጨማሪ ምግበ ኃይሌ በጨካኝነቱ ይታወቃል። ተከዜ ወንዝ ላይ ስንሻገር የዛ ያሉ ይቅርታ ተከዜ በረሃ ላይ ስንሻገር እዛ ያሉ ዘንዶች እና አዞች እኛን ስለሚያውቁን ዝም ብለው ያሳልፉናል። የመከላከያ ሰራዊት ሲመጣ ይበሉታል። እጅና እግራቸውን እየሰጡ የትግራይን ወጣቶች ለዘንዶና ለአዞ በመስጠት ያንን ወንዝና ያንን በረሃ ያቋርጡ ነበር። 6 ጊዜ ይሄንን አድርገዋል። ሰውነታቸው ሬሳቸው የተነፋፋ ወጣቶች፣ አዛውንቶች፣ የተበሉ ግማሽ ሰውነታቸው ብዙ ነገር የተገኘው ይሄ ጀነራል ምግበ ኃይሌ የተባለው ለአዞ የዳረጋቸው ናቸው። በራሱም አንደበት አምኗል። እና አዞን የሚያክል አውሬ የህወሓትንና የመከላከያ ሰራዊትን ሲለይ በጣም ነው የሚያሳዝነው። ስለዚህ ይሄንን ለማስመለስ ነው የትግራይ ወጣት ማወቅ አለበት። እነዚህን ህንፃዎች፣ ቤቶች በሙስና የተገነቡ በዘረፋ ሀብቱ የተገኙ ቪላዎችን ለማስመለስ ነው ጦርነት እያካሄዱ ያሉት። ይሄኛው ቤት የአምባሳደር ብርሃነ ገብረ ክርስቶስ የሙስና ውጤት ቪላ ሲሆን በ1988 ዓ.ም ጀምሮ በወር $4000 ይከራይ ነበር። ከዛ በኋላ ዋጋው ይጨምራል። የሚከራየው ለአሜሪካኖች ነው። አሜሪካኖች ዛሬ ለነሱ እየጮሁ ነው። የሚቀጥለው ቤት ይሄኛው
በሙስና የተገነባው ቤት በ1988 የአምባሳደር አዲስ ዓለም ባሌማ ቤት ነው። ይሄም የሙስና ውጤት ነው። ይሄም ቤት በተመሳሳይ $4000 ይከራይ ነበር። የአዲስ ዓለም ባሌማ እህት የአምባሳደር ብርሃነ ገብረ ክርስቶስ ባለቤት ናት። እንዲህ ነው ተዛምደው አገሪቱን ሲዘርቁና ሲዘርፏት የኖሩት። እዚህ ቦታ ላይ በዚህ መሬት ላይ ይኖሩ የነበሩ ገበሬዎች ካሳ ሳይሰጣቸው ለመሬት በኃይል በነፃ እንዲፈናቀሉ ተደርጓል። እነሱ ይሄንን የሙስና ውጤት ሲሰሩ በጣም የሚያሳዝነው ገና ስልጣን ላይ ከመጡ 4 ዓመትና 3 ዓመት አይሆናቸውም። እነዚህ ቪላዎች ለመገንባትና ለማከራየት ሳይሰሩ በስርቆት ከዚች ሀገር በተገኘ ሀብትና ገንዘብ የተገነቡ ቪላዎች ናቸው። ስለዚህ በጣም የሚያሳዝነው ዛሬ እነዛ የተጣሉ ገበሬዎች የተደረሱ የሚለው ነው። ያለምንም ክፍያ ያለምንም ካሳ በኃይል ነው መሬታቸው እየተነጠቀ የተጣሉት። ይህ የምትመለከቱት G+4 ህንፃ የኮሎኔል ተወልደ ገብረተንሳይ ህንፃ። ኮሎኔል ተወልደ ማለት በኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ ጥቃት እንዲፈጸም ካደረጉትና በኋላም ላይ በሰሜን እዝ ላይ ጥቃት ፈጽመው ወደ ሱዳን ከገቡት የጁንታው አመራሮች አንዱ ነው። በሱዳን እንደገና ሌላ ኃይል አሰማርቶ አስተባብሮ ወደ ኢትዮጵያ ሰርጎ ለመግባት ሲል በጎንደር በኩል የተመታውና የዚህ ህንፃ ባለቤት ኮሎኔል ተወልደ ገብረተንሳይ ማለት የጁንታው አንዱ አባል ነው። ወደ ውስጥ ገብተን ቤቱን እንመለከታለን። እንግዲህ እነዚህ የሙስና ውጤቶች ናቸው። እነዚህን ለማስመለስ ነው እነ ኮሎኔል ተወልደ ህንፃዎቻቸውን ለማስመለስ ዛሬም የትግራይን ወጣት ሊያስጨርሱ የተነሱት። ወደ ውስጥ ገብተን ቪላዎቹ ምን እንደሚመስሉ እንመልከት። እንግዲህ የትግራይ ወጣት ሆይ በአዲስ አበባም በኢትዮጵያ ምድር በውጭም ያላችሁ ይህንን ያይታችሁ ፍረዱ። ይሄ በመቶ ሚሊዮኖች በሚቆጠር ገንዘብ የተሰራ ከኢትዮጵያ በተዘረፈ ሀብት የትግራይ ወጣቶች ደም የኢትዮጵያ ወጣቶች ደም ከዚህ ህንፃ ስር ተገንብቷል። ወይም አጥንታቸውና ደማቸው በነሱ ሞት በነሱ ሬሳ የተገነባ ህንፃ ነው። አንድ ኮሎኔል የዚህ ሁሉ ህንፃ ባለቤት ነው። ይህንን ለማስመለስ ነው እንግዲህ የትግራይ ወጣት እያስጨረሱ ያሉት። ጦርነት ዳንስ ነው እያሉ እነሱ ሸሽተው ሱዳን ሆነው ከኢትዮጵያ ህዝብ 27 ዓመት ሙሉ በሰረቁት ገንዘብ ይህንን ቪላ ገንብተው ይህን ለማስመለስ ነው ጦርነት እያሉ ህፃናትን እያስጨርሱ ያሉት። ሶስተኛ ዳግም ወረራ ሊከፍቱ ያሉት። ደጋግሜ እንዳልኩት ምኞት ባይከለከልም ለምን ሞታለሁ ብሎ መጠየቅ ያለበት የትግራይ ወጣት ለዚህ ህንፃ ባለቤቶች እንደሆነ ሊያውቅ ይገባል። በጣም ጥቂቶች ናቸው። በነገራችን ላይ የዞርን እናያለን እና አባይ ፀሐዬ ትልልቅ ኮምፓውንድ ሪል ስቴቶች እንዳሏቸው ታውቃላችሁ። እነ ጻድቃን 5-6 በሚስቱ ስም። በነገራችን ላይ የዚህ ባለቤት የዚህ የኮሎኔል ተወልደ ባለቤት እናየዋለን። ሳር ቤት አካባቢ 2 ቪላዎች አሏት። 2 ትልቅ G+1 ቪላዎች አሏት። አባዲ ገብሩ ትባላለች። ስለዚህ እንደዚህ እነዚህ ሰዎች በሚስቶቻቸው በወንድሞቻቸው በቤተሰቦቻቸው የሰረቁትን ገንዘብና ሀብት ንብረት ለማስመለስ የትግራይን ወጣት እያስጨረሱት ነው። ቀደም ሲል በቢሮአቸው ተገኝቼ ቃለ ምልልስ ያደረኩላቸው ብርጋዴር ጄኔራል በርሄ ገብረመድህን ወይም ማንጎ እንዳረጋገጡልኝ አብዛኞቹ ጄኔራሎች በሙስና የተጨማለቁ በሀብት የደለቡ እንደሆነ ገልጸውልኛል። ይሄው ማስረጃው። እንግዲህ እንደተመለከታችሁት እነዚህ የሽፍታው ቡድን አመራሮች በምን አይነት ሁኔታ ውስጥ ሆነው ይችን ሀገር ሲዘርፏትና ያለ ከልካይ እንደፈለጉ ሲፈነጩባት እንደከረሙ ተመልክተናል። አሁንም ዳግም ይህንን ነገር ለማግኘት ደጋፊዎቻቸውን በጣም ጥቂት ደጋፊዎቻቸውንና በጥቅም የተወዳዳቸው ምናልባት እንጥፍጣፊ የሆነ ኢትዮጵያዊነት ፍቅር የሌላቸውን የነሱን የትግራይ ተወላጅ ዲያስፖራዎችን ይዘው እየጮሁ ይገኛሉ። የሀገር መከላከያ ሰራዊት በተለይም ደግሞ ሰሜን እዝ የሚገኘው የሀገር መከላከያ ሰራዊት ላይ ግፍ በተፈጸመ በት ወቅት የሀገር መከላከያ ሰራዊት የህግ ማስከበር እርምጃ ለመውሰድ ወደ ትግራይ ሲገባ በጊዜው እንደሰማችሁት ብዙዎች የህወሓት ሽማምንቶች አንዳንዶቹም ተይዘው አንዳንዶቹም ደግሞ ተገድለዋል። በወቅቱ እጅግ በጣም አንድም ጥይት ሳይተኩሱ በአሳፋሪ ሁኔታ የሞትን ጽዋ እንዲጎነጩ ከተደረጉት ወይም ከተገደሉት ውስጥ አንደኛው አቶ አባይ ፀሐዬ ነው። አቶ አባይ ፀሐዬ እንግዲህ ከዚህ ቀደም ደግመን ደጋግመን የስለ ሀገር ዝግጅት ባልደረባ የሆነው አርያ ተስፋ ማርያም እንደገለጸው
ከስኳር ፋብሪካ ጋር በተያያዘ 77 ቢሊዮን ብር በመዝረፍ ይታወቃል። ይህ ገንዘብ ወዴት ዋለ የሚለው የብዙ ኢትዮጵያውያኖች ጥያቄ ነበረ። ኢትዮጵያውያንን ስኳር ያሳጣው አቶ አባይ ፀሐዬ እሱና ዘመዶቹን ምን አይነት የጣፈጠ ስኳር ሲያበላቸው እንደነበረ በቀጣይ በምንመለከተው ቪዲዮ ላይ እናያለን። የአቶ አባይ ፀሐዬ በጣም ከተማዋን አዲስ አበባ ከተማን በብዙ ሺህ ቦታዎች በተለይ ከአንድም ሁለት ቦታዎች ላይ የተቆጣጠረበት ሪል ስቴት ማን ነው? የትስ ይገኛል? ምን አይነት ህንፃዎችን ሲገነባ ነበር? እስቲ ወደዛ እንለፍ። ይህ የምትመለከቱት በቀድሞ ቦሌ ክፍለ ከተማ አሁን ለሚ ኩራት ተብሎ በሚጠራው ክፍለ ከተማ የሚገኝ በ16000 ካሬ ሜትር ላይ የሰፈረ ተጀምሮ ያላለቀ G+1 ቤቶች ናቸው። እነዚህ G+1 ቤቶች አጠቃላይ ወደ 14 ሲሆኑ ከፊት ለፊት ደግሞ ወደ 16 አሉ። እነሱ G+4 ናቸው። እነሱ እናያቸዋለን። አቤንኮ አባይ ፀሐዬና ቤተሰቡ እንግዲህ ሁሉ ግንባታ ይካሄድ የነበረው ከኢትዮጵያ በተዘረፈ ሀብት ሙስና ነው። የአባይ ፀሐዬ መጨረሻውን አይተነዋል። ነገር ግን በጣም የሚያሳዝነው እነዚህ 3 ሰዎች ነው። አሁንም የጁንታው አመራር ስለና አባይ ፀሐዬ እንጂ ስለሚያልቀው የትግራይ ወጣት ደንታ የላቸውም። እነዚህን ለማስመለስ የአባይ ፀሐዬን ውርስ ለመውረስ ነው ጁንታው ለ3ኛና ለ4ኛ ጊዜ ጦርነት እያለ ያለው እየከፈተ ያለው። ስለዚህ የትግራይ ወጣት መንቃት አለበት። ይህ 16000 ካሬ ሜትር ላይ የተሰፈረው አቤንኮ የአባይ ፀሐዬና ቤተሰቡ ከኢትዮጵያ የተዘረፈ የሙስና የዘረፋ ልንለው እንችላለን ሀብት ነው። ይህ በ16000 ካሬ ሜትር ከፊት ለፊት ያለው G+4 ህንፃ አሁንም የአባይ ፀሐዬና ቤተሰቡ አቤንኮ ወይም የአባይ ፀሐይና ቤተሰቡ ኮንስትራክሽን እንግዲህ እንደምትመለከቱት ለተለያዩ ድርጅቶች የታችኞቹ ወለል ክፍሎች ሲከራዩ ከላይ ያለው እንግዲህ አልተጠናቀቀም። በጣም የሚያሳዝነው ይሄ ሁሉ 16000 ካሬ ሜትር እና አባይ ፀሐዬ በጉልበታቸው ገበሬውን አፈናቅለው ሲወስዱ 1 ሳንቲም ያልከፈሉ ከመሆኑ በተጨማሪ ለገበሬው አንድ የደረሰው ሳንቲም የለም። እነዛ ገበሬዎች ዛሬ የት ወድቀዋል አይታወቅም። ነገር ግን ይሄ ሁሉ ተመልከቱት። ይሄ ሁሉ G+4 የእነ አባይ ፀሐዬ ነበር። በትግራይ ወጣት ደም ዛሬም እየነገዱ ያሉት እነዚህን ፎቆቻቸውን ለማስመለስ ነው። አቤንኮ እንግዲህ ይህን ካየን ዘንዳ በወረዳ 5 አቃቂ ቃሊቲ ክፍለ ከተማ ከውሃ ልማት በተቃራኒው አስፋልት ገባ ብሎ ሌላ አቢኮን አለ። ያ አቢኮን ከ10000 ካሬ ሜትር በላይ የሰፈረ ሲሆን ይሄው የአባይ ፀሐዬ ንብረት በውስጡ መጋዘን ነው፣ መኪና መገጣጠሚያ ማሽኖች፣ አንድ ወቅት ላይ የፈነዱ ሲያስቸግሩ ትራንስፎርመሮች የሚገጣጠሙበት ትልልቅ ቦቴዎች ሳይቀር የሚሰሩበት ልክ እንደ መስፍን አይነት ኢንጂነሪንግ መቀሌ እንደሚገኘው ልክ እንደዛ አይነት ስራ የሚከውን ወደ አቃቂ ቃሊቲ ያለ ጊዜ ካገኘን ወደዛ ሄደን እናያለን። እነዚህ ሰዎች በሌብነት አገሪቱ ላይ እንዴት ተንሰራፍተው እንደነበር አጥንቷን አስቀርተዋት ግጠው አገሪቷን አጥንቷን አስቀርተዋት እንደነበር እነዚህ ህንፃዎች ቀጥሎ የምናያቸው የተለያዩ የነ ጀነራል ጻድቃን የሁሉም ቪላዎችና ህንፃዎች በቂ ምስክሮች ናቸው። በነዛ ህንፃዎች ውስጥ የወጣቱ ደምና አጥንት አለ። የገበሬው በነፃ የተነጠቀው መሬት የገበሬው ላብ አለ፣ እንባ አለ። ስለዚህ አገሪቱን በእንደዚህ አይነት ሁኔታ ነው ሲቀራመቷት ነው። ይህ የምትመለከቱት ህንፃ ኮሎኔል ፀሐዬ ኪዳኑ የተባለ የጁንታው አመራር ህንፃ ሲሆን ለዓለም አቀፍ ቀይ መስቀል ሰዎች በወር $21500 የተከራየ ህንፃ ነው። ምን ያክል ገንዘብ እነዚህ ሰዎች በዘረፋ ከገነቡት በበለጠ በተጨማሪ ምን ያክል በየወሩ በዶላር ይዝቁ እንደነበር ይሄው ማስረጃው $21500። በተጨማሪ ባለቤቱ አበባ ይገዛ ቦሌ ወረዳ 3 የቤት ቁጥር 178 G+1 ለዩኤን ዋና ዳይሬክተር አከራይታለች። የማን የኮሎኔል ፀሐዬ ኪዳኑ ባለቤት። ብዙ ጊዜ እንዳየነው ላለፉት ይሄ ጦርነት በእነሱ ከተለኮሰ በኋላ እንዳየነው የዩኤን ሰዎች የቀይ መስቀል ሰዎች የተዛባ ሪፖርት በማውጣት ለጁንታው ምን ያክል ተቆርቋሪ እንደሆኑ ዛሬ ነው በደንብ እየተገለጠልን ያለው። ምክንያቱም ለጁንታው ሰዎች ለአንድ ኮሎኔል 21500 ቢከፍል ቀይ መስቀል በተጨማሪ የሚስቱን ቤት የያዘ የዩኤን ዳይሬክተር ለኢትዮጵያ መንግስትና ህዝብ ጎን ይቆማል ብሎ አይታሰብም። ምክንያቱም ከነዚህ ጋር የነበራቸው ትስስር ይህንን ይመስላል። በተጨማሪ 4 የተለያዩ ቪላዎች የጻድቃን G+1 ቤቶች ለዩኤን ሰዎች ለዓለም አቀፍ ቀይ መስቀል ሰዎች ነው የተከራዩ። እናም በተጨማሪ ለአሜሪካኖች
እነዚህን እንግዲህ አሁን ሰዓቱ እየሄደብን ነው፣ ግን እናያቸዋለን። የፀሐዬ ኪዳኑ የኮሎኔሉ ቤት ይህንን ይመስላል። የጁንታው አመራር የትግራይ ወጣት ማወቅ ያለበት ዛሬ እነሱ ወጣቱን ለማስጨረስ የተነሱበት ዓላማ እነዚህ ህንፃዎቻቸውን ለማስመለስ ነው። በወር የሚያገኙትን $1500 መልሰው ለማግኘት ነው። ይሄ የቅዠት ህልም ቢሆንባቸውም ነገር ግን ዛሬም ወጣቱ እየረገፍክ እየሞትክ ያለኸው ትግራይ ትስዕር እየተባልክ ትግራይ ታሸንፋለች እየተባልክ ያለው እነሱ እነዚህን ህንፃዎች ለማስመለስና ለማሸነፍ ነው። ይሄ እንግዲህ እንዳልነው ህልም ቢሆን ነገር ግን ዋናው አጀንዳቸው ይሄ ነው። ይሄ ከሙስና ከዘረፋ የተገኘ ህንፃ ነው። ይህ የምታዩት ቪላ ሜጀር ጀነራል ፍስሐ ማንጁስ የተባለ በመከላከያ ሰሜን እዝን አርደው ጥቃት አድርሰው ወደ ሱዳን ከገቡት አንዱና ተፈላጊ ዋና አሸባሪው እሱ ነው። በነገራችን ላይ ፍስሐ ማንጁስ እዛ ሱዳን ውስጥ ሆኖ በዩኤን መኪና እየተንቀሳቀሰ እዛ የነበሩ የትግራይ ተወላጆች እዛ ካልቀራችሁ ቤተሰቦቻችሁ እርዳታ አይሰጣቸውም፣ መድኃኒት አይሰጣቸውም በማለት የተወሰኑ የትግራይ ተወላጆች የሆኑ የኢትዮጵያ መከላከያ ሰራዊት አባላት እዛ እንዲቀሩ ያደረገ ነው። በነገራችን ላይ ድርጅቱ ቤቶቻቸውን ከኢትዮጵያ ሕዝብ በተዘረፈ ገንዘብ እነዚህም ቪላዎች ካሰሩ በኋላ ለማን እንደሚያከራዩት ተመልከቱ። ለተለያዩ የአሜሪካን ዜጎች ነው የሚያከራዩት፣ ለተለያዩ የአሜሪካን ድርጅቶች፣ ለዩኤኖች፣ ለቀይ መስቀል፣ እነዚህ ሁሉ ለአሜሪካ ድርጅቶች ነው የሚያከራዩቸው። እነ ፍስሐ ማንጁስ በሽብርተኝነት ተከሰው እያለ ሱዳን ውስጥ ግን በዩኤን መኪና ነው የሚንቀሳቀሱት። የአሸባሪው ፍስሐ ማንጁስ ቪላ ይሄ ነው።